የአማርኛ መምህራን ካላችሁ አንድ የማይገባኝ ነገር ስላለ ብታረሙልኝ ደስ ይለኛል። በአሁኑ ሰዓት ህዝቦች የሚባል ንግግር አለ። ህዝቦች ሲባል እሰማለሁ። እኔ በእነሱ የፖለቲካ አወቃቀርና በእነሱ ቻርተር መሰረት አማርኛ ተናጋሪ ነኝ። በእነሱ ማለት ነው። እኔ እንዳልሆንኩ አውቃለሁ። በአማርኛ ደግሞ በብልቃጥ ውስጥ ያለ ስኳር እንጂ ስኳሮች አይባልም። ስለዚህ በአንድ ሀገር ያለ ህዝብ ነው እንጂ ህዝቦች አይደለም። ሊለያዩን አስበው የፈጠሩት ነው እና ከዋሽንግተን የመጣ የፖለቲካ ፕሮግራም ሊነጣጥለን አይችልም። የደም የአጥንት የዘር የሁሉም ነገር ትስስር ስላለ በጋራ በአንድነት እኛም ኢትዮጵያ ለዘላለም ትኖራለች። አመሰግናለሁ። ህዝቦች ካል ብዙዎች ነን ማለት ነው። ብዙ ማለት በአንድ ሊጠሩ የማይችሉ የአፍሪካ ህዝቦች የኢትዮጵያ ህዝብ ሊባል ሲገባው የኢትዮጵያ ህዝቦች ተብለን እንደ ዋዛ እንደ በቀቀን ይህንኑ ቃል እየደገምን ዛሬ የኢትዮጵያ ህዝብ እውነት መስሎት እንደ ህዝቦች በጋራ በትብብር መቆም እስኪሳነውና አንደኛው ለሌላው ጋሻ መሆን ሲገባው እንቅፋት እንዲሆን ስላደረገን ነው ስሙንም ግብሩንም እሳቤውንም ፈንቅለን ጥለን የኢትዮጵያ ህዝብ ብልጽግና ይገባዋል ነው። እኛ ኢትዮጵያውያን የኦሮሞ ህዝብም ለኛ ወርቅ ነው፣ የትግራይ ህዝብ ለኛ ወርቅ ነው፣ የአማራ ህዝብ ለኛ ወርቅ ነው። በአጠቃላይ ኢትዮጵያ ህዝብ ለኛ ወርቅ ህዝብ ነው። ከዚህም እናልፋለን። የኤርትራም ህዝብ ለኛ ወርቅ ህዝብ ነው እና የትግራይ ህዝብ በስሙ እየተነገደ ከኢትዮጵያ ወገኖቹ ጋር ሊያጣሉ የሚሞክሩት እና አቶ መለስ ዛሬም ከትግራይ ህዝብ ጋር አብረን ቆመናል። በቲፒኤልኤፍ በኢህአዴግ ላይ ያለንን የጠነከረ ተቃውሞ ከትግራይ ህዝብ ጋር አታያይዙ። ጥያቄያችን ኢህአዴግ ኢትዮጵያን አይወክልም። የፖለቲካ ተቃዋሚ ፓርቲዎች ቲፒኤልኤፍ ማለት የትግራይ ህዝብ ማለት አይደለም። የትግራይን ህዝብ ማወቅ መረዳት ከፈለጋችሁ በአካል ሄዳችሁ ማየት ትችላላችሁ። መታገዝ መደገፍ የሚገባው ህዝብ እንጂ ተደምሮ እንደ ጠላት የሚታይ ህዝብ አይደለም። ድሃ ነው። ይሄ ጥፋት፣ ይሄ ድቀት፣ ይሄ ልመና፣ ይሄ ውርደት አይሰለችም? እህቶቻችን የአረብ ገረድ ሆነው በየቦታው ሲሰቀሉ፣ ከፎቅ ላይ ሲጣሉ፣ ሲቃጠሉ እንደ ሰው የሚያስብ ሰብሰብ ብሎ ይሄ እኮ መጠቃት ነው መጎዳት ነው የሚል ዜጋ ያጣ ነው። ለምንድን ነው? መቼ ነው የሚከፋን? መቼ ነው ውርደት በቃኝ የምንለው? እንደ ሰው ተፈጥረን ከሰው አንሰን እየተቆጠረ እስከ መቼ እንኖራለን? ጅቡቲ ይንቀናል፣ ሶማሌ ይንቀናል፣ አረብ ይንቀናል፣ አፍሪካ ይንቀናል። ማን ያክብረን? ራሱን ያላከበረ ይዋረዳል። እንነሳ፣ እንከበር። ለራሳችን መስራት ከቻልን እንከበራለን። በመገፋፋት በመገዳደል በጥላቻ ውስጥ ኢትዮጵያውያን ያተረፍነው ነገር መናቅ ነው። በዓለም ፊት የተናቅን ሰዎች እንድንሆን አድርጎናል። ክብራችን መመለስ የፈለግን እንደሆነ በሄድንበት ወጥተን መግባት የምናስብ ከሆነ መጀመሪያ ራሱን የሚወድና የሚያከብር ሰው ወዳጁን ወንድሙን ማክበር እንዳለበት ማሰብ አለበት። የበለጠ የሚጠቅመን ኢትዮጵያ እንደ ሀገር ስትኖር ስለሆነ ያ ካልሆነ በየአንዳንድ ስንዝር መሬት ለልጅ ልጆች የሚተርፍ ጦርነት ነው የምንከፍተው። ይህም በግልጽ ማየት ያስፈልጋል። አንፍራው። ኢትዮጵያ ውስጥ ያለው ችግር ይሄ ነው። በወልቃይት በጎንደርና በትግራይ መካከል ያለውን ችግር እያያችሁት፣ በኦሮሚያና በሶማሊያ በግልጽ እያየን፣ ሀረሪ 15,000 ሆነው ክልል ተሰጣቸው፣ ሲዳማ ክልል ስጡኝ ብሎ አልተፈቀደለትም። ዝብርቅርቅ ያለ ያልተሟላ ስራ ነው ያለው ኢትዮጵያ ውስጥ። ለነሱ በሚያመች መልኩ ያደራጁት ችግራችንን አቋራጭ መፍትሄ እንፈልግለታለን። አቋራጭ መፍትሄ ምንድነው? እኔ ኢትዮጵያዊ አትበለኝ፣ ኦሮሞ፣ አማራ፣ ጉራጌ መሆን ነው የምፈልገው። 83 ነው የተመዘገቡት ብሔረሰቦች። ኢትዮጵያ 83 መንግስት የመመስረት አቅም አላት። እውነት ይቻላል? እውነቱን እንጋፈጥ። የኛ ጦርነት የተጀመረለት አያልቅም። እንኳን እኛ ሶማሊያዎች በቂ ምሳሌ ናቸው። አንድ ሃይማኖት፣ አንድ ቋንቋ የሚናገሩት ይሄው መፍትሄ የላቸው። አናባበሰው። አንዱን ካንዱ እያጋጨን አንዱን ካንዱ እያባላን ሀገር መገንባት ብቻ ሳይሆን በሰላም ወጥተን መግባትም አደጋ ውስጥ ይገባል የሚል ሐሳብ መወሰድ አለበት። እኔ በግሌ የማስበው
ጠንካራ ተቋም አቋቁመን ጥናት ያስፈልገዋል ብዬ አስባለሁ። ሁሉም ጋር ስላለ ጉዳዩ ትግራይ ብትሄዱ ከፍተኛ የወሰን ጥያቄ ከአማራ ጋር አለ። አማራ ብትሄዱ ከኦሮሚያ ጋር በርካታ ቦታዎች ላይ አሉ። ቤኒሻንጉልና አማራ አላቸው። ቤኒሻንጉልና ኦሮሚያ አላቸው። ደቡብና ኦሮሚያ ቅድም እንዳነሳሁት ነው፣ ጉጂን ጨምሮ በጣም በርካታ ቦታዎች አሉ። ሶማሌና ኦሮሚያ ውስጥ አለ። ጥያቄ የማይነሳበት ቦታ የለም። እያንዳንዱን እየፈታን ስለማንዘልቀው የሚያዋጣው እስካሁን ያለንበትን በትክክል ገምግመን 50-100 ዓመት የሚያሻግረን ደግሞ አጥንተን መመለስ ያስፈልጋል። የሁላችንም መሬት የሁላችንም መብት በዛች ሀገር እስካልተከበረ ድረስ ሰላም አይኖረንም። ለቅሷችን ይቀጥላል። ለዚህ እንደማመጥ፣ ከጥላቻ ነፃ እንሁን። የትናንት ታሪክ መማሪያችን እንዳን ደግሞ መስታወታችን ይሁን እንጂ በዛ ተጠላልፈን መከራችንን አናብዛው። ምክንያቱም በጥላቻ የትም ልንደርስ አንችልም። እኔ እኮ በአንዳንድ በኩል ለምሳሌ ኦሮሚያ መገንጠል አለባት ብለው የሚያምነዋል። ያስፈራችሁ ይሆናል። እኔ የሚያስፈራኝ መገንጠሉ ብቻ አይደለም፣ ከዛ በኋላ የሚመጣውን ነገር ስትሰሩ ነው። ሀዲያ የት ጋር ይቆማል? ከምባታ የት ጋር ነው የሚሆነው? ሲዳማ የት ነው የሚሆነው? አማራው ስንት ጊዜ ነው የምንታኮሰው? ለስንት ጊዜ ይቀጥላል? በየአንዳንዷ የእጅ ስንዝር መሬት የሚመጣውን አደጋ መቋቋም እንችላለን ወይ? ከዚህ ይልቅ ቀላሉ መፍትሄ፣ ሕይወት የማይወስደው መፍትሄ በደልን የተፈጸመውን ተቀብለን ለነገ እንዳይደገም አድርገን ሕግን የበላያችን አድርገን በጋራ የምንመሰርታት ሀገር ለሁላችን ሰላም ትሰጠናለች ብለን በህብረት እንቁም። ለዚህ አብረን እንቁም። ኢትዮጵያንም ሕዝቧንም እግዚአብሔር ይባርክ። አመሰግናለሁ። አንድ ሰው አንድ ወላይታ ሲዳማ ላይ ሄዶ የሚቸገር ከሆነ መኖር የሚቸገር ከሆነ አንድ ሲዳማ ሶዶ ላይ ሄዶ የሚቸገር ከሆነ አንድ አማራ ነቀምት ላይ ሄዶ መኖር የሚቸገር ከሆነ አንድ ኦሮሞ ጅጅጋ ላይ ሄዶ መኖር የሚቸገር ከሆነ የሚገደል ከሆነ የሚታሰር ከሆነ ግብጾች ደግ አረጉ ማለት ነው እኛም ማሰራቸው። ሳውዝ አፍሪካ ደግ አረገ ማለት ነው እኛም ማሰሩ። ሳውዲ ደግ አረገ ማለት ነው። ህገወጥ ሰዎች ሱዳን ሄደው አይታሰሩ እያል ሰው በአገሩ ተንቀሳቅሶ መኖር መስራት መብቱ ብቻ ሳይሆን ለዚያ ከባቢ ህዝብ ክብርም ጭምር መሆኑን መገንዘብ ያስፈልጋል።